ሰላም እንዴት ናችሁ? ውድ ቤተሰቦቼ ሰላም ናችሁ ወይ? እንኳን አደረሳችሁ ለበዓል ነበር የሚባለው ወይ ጉድ ጭራሽ ጠፋኝ። ለመስቀል በዓል ማለት ነው። እና እዚህ ጋር እንደምታዩት ዳቦ አቦክቻለሁ ዛሬ ቆንጆ አድርጌ በካስ አድርጌ ነው የምጋግረው። በካስ እዚህ ጋር ካስ አለኝ። ይሄን ካስ በደንብ ቆንጆ አድርጌ አጥብና በዚህ ነው የምጋግረው ዛሬ ማለት ነው። ቆንጆ የሀገር ቤት ዳቦ እንዲመስልልኝ የዛውን እንትን ጣዕም ነው የሚይዘውና ይሄን ቆንጆ አድርጌ አጥቤ እንትን ስላ እመለሳለሁኝ። እሺ ቤተሰብ በዚህ ሁኔታ ሊጡን አድርጌዋለሁ። ከታች እንትኑ ቅጠሉ ከሱን ዘይት ቀብቼ በዚህ ሁኔታ አድርጌዋለሁ። አሁን ከላይ እናደርግበታለን ዘይት እየቀባን ማለት ነው። ድንባሪ ዘይት ቀብቼዋለሁ። እንትኑ ቅጠሉ በኋላ እንዳይዝብኝ በኋላ ለመላጥ ብዙ አስቸግርም። ዘይት በደንብ ከተቀባ ቅጠሉ እዚህ ሁኔታ እንደዚህ አደረገውና በግማሽ ሰዓት ያክል ተዋዋለሁ። እንደዚህ አድርጌ ክድና አድርጌ ኩፍ እንደሌለኝ ደንብ ሸፍነዋለሁ። እዚህ ጋር ይሄ እዚህ አካባቢ ሲደርስ ኩፍ ሲል ወደ ፍሩን አስገባ አሳያችኋለሁ። እሺ ቤተሰብ በዚህ ሁኔታ አሁን ኩፍ ብሏል። ቅድም ያስተካከልኩት አሁን ከስር ለኩሰን እናስገባዋለን። ሲበስል እንገናኛለን። እስኪ ዳቦችን ነው ያችሁ ቤተሰብ በጣም ብስል ብሎልናል። በዚህ ሁኔታ ዋው እናጠፋለን ፍሩናችን። ያችሁት ፍፍት ያለ ዳቦ ሆኗል። ሽታው ብታዩት ልክ የሀገር ቤት እናቶቻችን የሚጋግሩት አለ አይደል? በቅጠል እንደዛ ነው ሽታው፣ ደስ ሲል ማለት ነው። እኔ እሱን ስለምፈለኩኝ ነው በዚህ በቅጠሉ እንትን ያልኩት እና ትንሽ ዘገድ ይረቀውላል። ኦኬ አሁን እንትን እንለዋለን፣ እንገልብጠዋለን ነው ከስር እስኮኗል። ይሄ ደግሞ ከስሩ ነው እዚህ ጋር ዘርቦብናል። ሰላም ቤተሰብ እንዴት ናችሁ? ሰላም ነው ወይ? እኔ በጣም ሰላም ነኝ። እንኳን አደረሳችሁ። ዛሬ መስከረም 16 ኪዳነ ምህረት ነው። ማታ ስጋግር የነበረው ዳቦ በዚህ ደረጃ ደርሷል። እንደምታዩት ይሄን ይመስላል። ያዙ አሪፍ ዳቦ ሆኗል። እንደምታዩት ፍፍት ያለ ዳቦ ውስጡ ለራሱ ማለት ነው። አሪፍ ዳቦ ሆኗል። ያዙልኝ።